ሱጁድ ቢፈቀድ ለባል ይፈቀድ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሱጁድ ማለት ትልቅ የዒባዳ ክፍል ነው፣ ለአላህ ብቻ የተፈቀደ ነገር ግን ቢፈቀድ ለባል ይፈቀድ ነበር አሉ ታላቁ ነብይ ረሱል ዐለይሂ ሰላቱ ወሰላም። ባል በኢስላም ትልቅ ቦታ አለው፣ የተከበረ ነው። የባልን ትእዛዝ መወጣት፣ ባልን ማክበር ጀነትን ያስገኛል። አንድ ሴት አሉ ነብዩ ሰለላሁ ዐለይሂ ወሰለም የአላህን ሐቅ አትወጣም የባሏን ሐቅ እስክትወጣ ድረስ። እህቴ ጀነትን ትፈልጊያለሽ? ባልሽን አስደስቺ። ጀነትን ትናፍቂያለሽ? ባልሽን አስደስቺ። ሰላቷን ሰግዳ ጾማን ጾማ አላህን ተገዝታ የባሏን ሐቅ የተወጣች ሴት ጀነት ገባች። ባል እየወደዳት የሞተች ጀነት ገባች። አላህ አንቺንም ባልሽንም በጀነት ይሰባስባችሁ። የባል ሐቅ በእስላም ትልቅ ቦታ አለው። ባልሽን ተንከባከቢ። ሰላም አለይኩም ወራህመቱላሂ ወበረካቱ።